እሺ እኛው ደግሞ ምን ይላል መሰለህ መች ነው ዘፈን የጀመረው? ዘፈን የጀመርኩት ገጠር ግባ ከመውጣቱ 8 ቀን በፊት ጌታስ በጣም ስላልተዋጣልኝ ታሪኩን ጠየቅኩት እና ነገርን እሺ እንዴት ነው መሰለህ በቃ የህይወቴ ዝቅታ ውስጥ ነበርኩ ከስምንት ወር በፊት ኦኬ ዘወራ የሚያዝናናኝ ነገር መጻፍ ነው ዝም ብዬ ጽፋለሁ ከዛ ጻፍኩኝና ጀለስ ኢቭን ብር የለኝ ሚካኤል ነው ከዛ ሪከርድ ማድረጊያ 7000 ብር ነበረ ከጀለስ ዝም ብዬ ያቺን ብር ወሰድኩኝ ቤላ ይባላል ቴንክ በዚያ አጋጣሚ አረ ጌታኛን ላይፍ እንደዚህ በስምንት ቀን ተቀዳውት ከዛ በኋላ ቲክታክ ላይ ፖስት አደረኩት ቲክታክ አትፍሩ ፖስት ማድረግ በዚያ አጋጣሚ ፖስት አደረኩት ብዙ ሰዎች ጋር ደረሰ ተንቺ ስነሳ 300,000 ምናምን ታይቶ የገጠር ገበያች ሾርቶ ማለት ከዛ በቃ ዘፈን ጀመረ ሚስተር ብሊንግን አገኘው እሱ ቪዲዮውን ፕሮዲዩስ አደረገኝ አሁን he became a brother በጣም ትልቅ ወንድ ከዛ እንደዚህ ነው ላይፍ ይቀየርበት ስለዚህ የመድኃኒዓለም መምጫ አይታወቅም ነው የምትለው መድኃኒዓለም የሚመጣበት አይታወቅም ሁሌም አለ ግን ትክክለኛ ሰዓት ነው የሚጠብቀው ልባችሁን ንጹህ አድርጋችሁ ጠብቁ እግዚአብሔር ይገርማል ድኖ ላይፍ ሲቀየር